አትሽና መርጃን ዛሬ ከወትሮ በተለየ በጣም ምርጥ ቀን እያሳለፉ ናቸው የሚገኙት። ምክንያቱም ዛሬ የአትሽ ልደት ነው። መርጃን ለአትሽ ዛሬ ልደቱ መሆኑን እየሰማችው እንደውም ከአስሊ ነበረ ዛሬ የታሂር ልደት ነው ብላ ስትነግራት እጅግ በጣም ነበር የገረማት። ስለዚህ የሆነ ነገር ለማድረግ ለመፍጠር እየሞከረች ነው። መርጃን ከነ ጀማል ጋርና ከነ ዲሜት ጋር በመሆን የሆነ ሰርፕራይዝ ነገር ለማድረግ ሞከረች። ሰርፕራይዙም ተሳካላት። አሁን አንድ ላይ ሆነው የአትሽን ልደት ለማክበር ወደዛ ወደዚህ እያሉ ናቸው። ባለፈው ለታ ከነ ጉል የገዙት ቤት አለ። በቀጥታ እዛ ከመጡ በኋላ ኬክ ተጋግሯል። እዛ ሆኖ ሊያከብሩ ናቸው የአትሽን ልደት። አትሽና መርጃን እንደ ጥንድ ሆነው ዲሜትና ጀማልም እንደ ጥንድ ሆነዋል። ከዛም በኋላ አሁን እዚህ ጋር አትሽ በግማሹ ተረብሿል፣ በግማሹ ደስታ ላይ ቢሆንም ምክንያቱም ደግሞ ሃይደር ከሆስፒታል እንዳመለጠ ሰምተዋል። ጀማል ነግሮታል። ሃይደር ማን እንዳስመለጠው እንዴ ሊያመልጥ እንደቻለ ምናምን ነገር ምንም የሚታወቅ ነገር የለም። ብቻውን ሊያደርገው እንደማይችል ለነ አትሽ ግልጽ ነው። አሁን አትሽ ከመርጃን አጠገብ ነው የሚገኘው። እሷ ኬኩን ይዛለች። ኬኩን ይዛ ልደቱን ለማክበር ከዛ ወደ ስሩ እያስጠጋች ነበረ። በፈገግታ በፍቅር አይን ተመለከተዋለች። እሱም ነገሮችን ረስቶ በፈገግታ ደስታውን ለማስቀጠር እየሞከረ ነው የሚገኘው። ከዛ በኋላ ሻማን እንዲያጠፋ እየነገረችው ነው። እሱም በመጨረሻም ሻማን እያጠፋ ነበረ። ከዛም በኋላ በዚህ መንገድ አሁንም ቢሆን መጫወታቸውን፣ መተቃቀፋቸውን፣ መደሳቸውን እየቀጠሉ ነበረ። በእውነት ስለተወለድክ ደስ ብሎኛል። አንተ በሁሉም ነገር ደስተኛ ነኝ። ወደፊት ደግሞ በህይወት ደስተኛ እንድትሆን እፈልጋለሁ። በቃ ኬኩን እንቆርሳለን አሁን እያለች ነበረ። ዲሚት ና የወረደን ኬኩን እንቁረስ እያለቻን ነበር። ተያይዘው ሴቶች ወደታች ወረዱ። አትሽ እዚህ ጋር ተቀመጠ። ማሰልሰል ጀመረ። ገና መርጃን ዞር ከማለቷ ብዙ ነገሮች ያሳስቡት ጀምረዋል። ድንገት እዚህ ጋር ጀማል አጠገቡ ሆኖ ወንድሜ ምን እያሰብክ ነው? ምንድን ነው የምትሰለሰለው? ንገረኝ እስኪ እያለው ነበረ። ጀማል በእርግጠኝነት ሃይደር የሆነ ሰው ረድቶታል እያለው ነበረ። በሌላ በኩል ነዚር አሁን የሚኖርበት መጋዘን አለ። የሱ ቅጥረኞች ሽጉጣቸው ምናምን ነገር እያቀባበሉና እየወለወሉ እሳት እየሞቁ ክብ ሰርተው አንድ ላይ እያወሩ ነበረ። በድንገት ነዚር መጣ። ሽጉጡን ይዞ ሲመጣ ሁሉም ከተቀመጡበት ተነሱና ወንበር እየለቀቁ ነበረ። በአንድ በኩል ደግሞ እዚህ ጋር ነዚር የመጣው ከሃይደር ጋር ነበረ እና እንደነገርኩን ሃይደር ልጆች ጨዋታ አይደለም፣ እሺ ነገሮችን በጥንቃቄ ነው የምናደርገው። አሁን ለኛ 11ኛው ሰዓት ላይ ደርሰናል። በቃ ነገሩ እያለቀ ነው ማለት ነው። ከዚህ በኋላ በጉልበት ነው ሁሉም ነገር የሚሆነው እያለ ነበረ። እዚህ ጋር ሃይደር ልክ ነህ እያለ መድኃኒቱን እየዋጠ ውሃ እየጠጣ ነበር ያለው። ከዛ ይሄድና እዚህ ጋር ከነዚር ፊት ለፊት ወንበር ሳብ አድርጎ እየተቀመጠ ነው ያለው። ምንድነው አንተ ምንድነው ጭራሽ ጦርነት ውስጥ ገባህ እንዴ እያለ ነበር። ስማ ይሄ ጦርነት ነው። በዚህ ጦርነት ውስጥ ደግሞ ብዙ ነገሮች እናደርጋለን። ለምሳሌ ያህል በጣም ብዙ ጭካኔ የተሞላበት ነገር ማለት ነው። መጨከን አለብህ እያለ ነበረ። ምን ማለት ነው ግን ቢሆንም ግን የምትናገርበትም ነገር በጣም ከባድ ነው። እኔ እኮ እዛ ውስጥ እኮ ቆልፈውብኝ እኮ አስረውኛል እኮ። ያኔ እርዳኝ ብዬ ጠይቄ ነበር። ያኔ ብታስመልጠኝ ኖሮ የሁሉ ነገር ውስጥ ባልገባው ነበር። አንተም የሁሉ ነገር ውስጥ ባልገባ ነበረ። ግን አልረዳኝም። ለምን አልረዳኝም? ተመልከት እስኪ ብትረዳኝ ኖሮ ህይወታችን በሙሉ ይቀየር ነበር እያሉ ነበረ። እያት እስኪ እችን ጥይት አያት። በደንብ አፍጣ ተመልከታት እንዴት ሚጢጥዬ እንደሆነች። ነገር ግን ልገዛት ባስብ በቀላሉ ልገዛት አልችልም። ዋጋዋ ውድ ነው። አይገርምም? ይኸውልህ አንዳንድ ጊዜ አንዳንድ ነገሮች ካላቸው ሳይዝ የበለጠ ዋጋቸው በጣም ውድ ነው። በሳይዝ አይታመንም ዋጋ። ታውቃለህ አይደለ? ይኸውልህ ምናልባትም ቀጥታ ብትታኮስ የአንድ ሰው ህይወት ትነጥቃለች እያለ ጥይቱን ወደ ሃይደር እየጠቆመ ነበር። የነዚር ጋርዶች ቅጥረኞች በጥንቃቄ ነገሮችን ይመለከታሉ። እንደውም እኔ አንዳንድ ጊዜ በጣም ብዙ የሚገርመኝ ነገር አለ። አንተ አይገርምህም? እያለ ስቅበታል። ነዚር አብዳር እንደ እያለው ነበረ። ሃይደር በቅርብ ቀን ውስጥ ሰርጋለ ተዘጋጅ፣ ሱፍ ልብስህን አሰፋ እያሉ ነበረ። ምን ሲሉ ነበረ? እንደዛ ማድረግ አለብህ ማለቴ ያኔም ስላልጋበዝከኝ በጣም ተናድጄ ነበረ። እኔ ግን ጋብዛለሁ ሲሉ ነበር። ምንድነው የምታወራው አንተ? ምንድነው አላማ ምንድነው ተናገር እያሉ ነበረ። እዚህ ጋር ነዚር ጥይቱን አነሳና ሽጉጥ እስከ ከተተ በኋላ ሽጉጥ አንስቶ ሃይደር የደቀነበት ደግሞ ምንድነው ይለዋል። እዚህ ጋር ነዚር እየሳቀ እያየው ነበረ። ምንድነው እቅድ? በእናትህ ንገረኝና ታስጨንቅኝ ሲሉ ነበረ። በርስኪ አንተ ራስ ንገረኛ ሃይደር፣ አንተ ራስ እንድነግረኝ እፈልጋለሁ። አሁን እዚህ ጋር አንድ ምርጫ ብቻ ነው ያለ። ምርጫንም በይፋ እንድታሳውቀኝ እፈልጋለሁ ይለዋል። እዚህ ጋር ጋሮች ሆነ ቢሆን በጥንቃቄ ነው የሚያዩት። ፍጥጥ ብለዋል። ንገረኝ አሁን አንተ ከኔ ጋር ለመሆን ብለህ ከጠላቴ ጋር ትዋጋለህ እስከ መጨረሻው ብሎ መተኮሻውን ሲነካው ድንገት እየተኮሰ ነገር ግን ጥይቱን አልከተተውም ወይም አላቀባበለውም ነበረ። እየሳቀበት ነበር። አይ ከአንተ ጋር መሸወድ ግን እንዴት ደስ ይላል እያለ ሲቀደድበት ነበር። ነገር ግን አሁን አቀባብየዋለሁ። በል አሁን አብረኝ ሰራላት እያሉ ነበረ። ሃይደር እዚህ ጋር እያንቀጠቀጠው ምንድነው የምትለኝ? እሺ በቃ እሺ እያሉ ነበረ። ተናዶ ያየዋል። ነዚር እየሳቀበት ነበር። እንደዚህ መቀለጃ መጫወቻ አርጎት ሲሳለቅበት፣ በሌላ በኩል ደግሞ
እናትሽ እንዴት ነው ሃይደር ሊያመልጥ የቻለው እንዴት ብሎ እያለ አትሽ እየተብሰለሰለ ነው ያለው። ጀማልም ቢሆን እዚህ ጋር አብሮት እያማክረዋል። ፍጥጥ ብሎ እየተመለከተ ነበረ። እስቲ በደንብ እናጣራ ይሏል። እኔ መልእክት ልክ ያለው እንግዲህ ቤታችን ስላለው ነገር አያሳስብም ማለት እነዚህ ሰዎች ወደኛ ቤት መግባት የሚችሉበት ምንም አቅም የላቸውም። እንደገና ለመርጃን ማተነግራትም እንዴ መርጃንም ጥንቃቄ ማድረግ አለባት። እባክህ ንገራት እባክህ እያሉ ነበረ። ልክነ መናገር አለብኝ ይለዋል። ድንገት እነ መርጃም ኬኩን ቆራርሰው እያጡ ነበረ። ተመልከታት ደስተኛ እንደሆነች። ይሄን ደስታ እኮ እንዳልበትነው ብዬ እኮ ነው በእናት ይሄን ደስታ እንዳላልዘፈርሰው እኮ ብዬ እኮ ነው ማለት ቀስ ብላ ብታቅ ደግሞ ይሻላል ሲለው ነበር። ምንድነው የሚሸኳሸኩት ትላታለች። ድሜት ወደ መርጃን እየጠጋች አላወኩም እኔም ባክሽ አልገባኝም እስቲ እናቀራርብላቸው ብላ ኬኩን አቀራረበችላቸው። በይ እዚህ ጋር እናስቀምጠው ደምትሉን እየተባሉ ከዛ መቀመጥ ጀመሩ። ከዛ ኬኩን ሊበሉ ናቸው። እናንተ ያላችሁበት ሁኔታ ግን ደስ ይላል እያሉ እዚህ ጋር ነጀማል እና መርጃንን ያደንቃሉ። ከዛም በኋላ እናንተ ግን ዛሬ በጣም ሲሪየስ ሆናችኋል ምን ሆናችሁ ነው እያለች መርጃን ጠይቃለች። ያው አተሽ ካራን እንደዚህ ነው ባህሪው አይደል እንዴ እንደዚህ ነው ያው ፊቱ ላይ ፈታ ይችላል እያለ ነበረ። አንተስ ልክ አንተ ደግሞ ፊት እንደሚፈተው ነው ታወራለህ እንዴ እያለች ነበር። ድሜት እንደዚህ እያሉ መሳሳቃቸውና መቀለዳቸውን ይቀጥላሉ። አተሽ ፈገግ ካለ በኋላ ነገር ግን መርጃ እንድታውቂው እኔ በጣም ደስተኛ ነኝ ምክንያቱም አንቺ ከጎን ያለሽ እያለ ነበረ። እስኪ የሆነ ለስለስ ያለ ነገር እንጫወታ ታዲያ ቤቱን በዛው ሞቅ ይላል እየተባሉ ከዛ መዝፈን ጀመሩ። አብሮ ደስ የሚል ዘፈን እየዘፈኑ ነበር እየተያዩ። አተሽና መርጃን ተቃቀፉ አይን ላይን እየተያዩ ሲዘፍኑ ጀማልና ድሜትም ሌላ ታሪክ ውስጥ እየገቡ ናቸው የሚገኙት። በሌላ በኩል ከተወሰነ ደቂቃዎች በኋላ አሁን እንቅልፍ የሚተኙበት ሰዓት ደረሰ። እዚህ ጋር አተሽ በጣም ተጠራጣሪ ሆኗል። ቤቱ ጋር እየጠጋ ወደ መስኮቱ እያየ በውጭ በኩል ነገሮችን ይፈልጋል። ምናልባት የተለየ ነገር ከተፈጠረ ብሎ እያየ እዚህ ጋር መርጃን መጣችና ለድሜትና ለጀማል የሚሆን ክፍል አዘጋጅቻለሁ እኛን የቀረን መተኛት እንችላለን። አተሽ ግን ምን የደነጋገጥክ ትመስላለህ አለችው። ኧረ ምንም እያላን ነበረ። በቃ አንተኛ ይባባላል። ስጦታ ነበር እየሰጠችው ያለችው። እዚህ ጋር ምንድነው ብሎ ካርቶን ነገር ነበር የሰጠችው። ቶሎ ብሎ ልቡ እንደቆመ ከፈተው። ቶሎ ብሎ በጣም ሰርፕራይዝ ሆኖ ሲከፍተው ውስጡ የነበረው ጀልባ ነበረ። እዚህ ጀልባ ላይ ነው ለመጀመሪያ ጊዜ የተገናኘሁት እንደ ማስታወሻ ነው የእናንተ ጎጆ ሆኖ ይቆጠራል እያለችው ነበረ። የጀልባው ስም ላይ ደግሞ ኤሉል ብላ ጽፋበታለች። በጣም ደስ አሉ። ታውቂያለሽ በህይወቴ በጣም ከባድ ትርጉም ልሰጠው የምችለው የከበረ ትርጉም ልሰጠው የምችለውን ስጦታን የሰጠሽኝ ብሎ እያመሰግናን ነበረ። ከዛም ይተቃቅፋሉ። እያቅፋት እያለ የምታስታውሰው ለመጀመሪያ ጊዜ ቤት መጥተው አቅፋት አልጋ ላይ ጋደም እንዳሉ ነበረ። ከዛ አንተኛ ተብሎ በቀጥታ ሄዳሉ። እሷ ግን እዚሁ ተኝታ ነበር። አቀፋትና ወሰዳት፣ አልጋ ውስጥ አስገባት። ወዲያው እንቅልፍ ወሰዳት። እንቅልፍ ላጥ አድርጎ ሲወስዳት አቴሽ ብቻውን ቀረ። እነሆ የሚያብሰለስልበት ብቻውን ሆኖ የሚያስብበት ጊዜ ያገኘ ይመስላል። ቁጭ ብሎ በሀሳብ ተከዘ። እዚህ ጋር ጀማል ቅድም ሲጠይቀው የነበረውን ጥያቄ እያሰበ፣ በሌላ በኩል ድሜት ኪችን ናት ያለችው። ውሃ ነገር ልጠጣ መጣች። ከዛ ጀማል ከኋላ መጣ። አላየችውም። ቤቱ ጸጥ ብሏል። ማታ ነው እና እንዴት ነሽ ሲላት አስደነግጣት። ዳንተ የሆነ ነገር እንኳን ኮቴ እንኳን የለም እንዴ ድንገት ጸጥ ብለህ ትመጣለህ እንደለችው። ኧረ እኔ እንደዚህ ነው በቃ መራመደው ምን ላርግ ታዲያ እያላ ነበር። እሱም ውሃ እየቀዳ ይጠጣል። ከዛ በኋላ ዞር ከማለታ የሆነ ግድግዳ ነገር ገጫት። አይዞሽ እያለ ሊያባብላ ሞከረ። ሁለቱም ተደነጋገጡ። ጥላው እየሄደች ነበረ። በሌላ በኩል አቴሽና መርጃን ተኝተዋል። በድንገት ሃይደር እና ነዚር በሌሊት እየመጡ ነበረ። ሁለቱም ሽጉጥ ይዘዋል። በጣም ይቅርታ እናንተን ሳናስፈቅድ ስለመጣን ነገር ግን ይሄ ነው በቃ በጣም ይቅርታ ሁለታችሁንም እዚህ ልንጨርሳችሁ እንገደዳለን በተለይ ደግሞ አንተኛው እያለ ነበር። እዚህ ጋር ነዚር ባንድ በኩል ሃይደር ደግሞ መርጃን ክድሽኛል ለዚህ ለማይረባ ብለሽ ክድሽኛል አቴሽ ካራን አንተንም ቢሆን አጠፋለሁ ሲሉ ነበረ። ሁለቱም ካልጋ ላይ ተነሱ። እዚህ ጋር አቴሽ መርጃን እየከለላን ነበረ። መርጃን አንተ ሁሉ ነገር ከኔ ወስደህብኛል ይላል ነዚር። ባንድ በኩል ሃይደርም ተመሳይ ነገር እያወራ ነው። ሁሉ ነገር ወሰርክብኝ አንተም ብትሆን ስራዬን፣ ገንዘቤን፣ ህይወቴን ሁሉ ነገር ልጄንም ነጠከኝ፣ ቤተሰቤን በታተንክብኝ፣ ልጄን እንዲሞት አረክብኝ፣ በመጨረሻም ወደ እስር ቤት እንድገባ አረከኝ፣ በመጨረሻም ግን አጠፋለሁ ፍጻሜ ደርሷል እያል ነበር። ሽጉጥ አደቅነውባቸዋል። የምታረጉትን ነገር አርጉ እኛ ማንንም አንፈራችሁ እያላቴሽ እዚህ ጋር ማንንም እንደማይፈራ ምንም ግድ እንደማይሰጠው ይናገራል። መርጃንም ብቻ ምንም ነገር እንዳታርብኝ እኔ እናንተን አልፈራም እያለ ነበረ። እኛ ይናልማ ጨካኞች አይደለንም እኛ ምናልባት ብንችል እናንተ መለየት ነው የምንፈልገው ወይዚ አንተን እንጥልሃለን እያሉ ነበር። ነገር ግን ሁለቱም ሲተኮሱ በቀጥታ የተኮሱት አቴሽ ላይ ነበረ። አቴሽን ሆዱን በተደጋጋሚ መተውት፣ በተለይ ደግሞ መርጃንም ነበር እየመተዋት። እዚህ ጋር መርጃን አይዞህ እያለችው ልታባብለው፣ ሁለቱም እዚህ ጋር ተያይዘው ጸጥ እያሉ ነበረ። ይሄሉ ነገር የሆነው በህልሙ ነበር። አቴሽ መርጃን ብሎ ባነነ በኃይለኛው ሲባነን እዚህ ጋር መርጃን አቴሽ አይዞህ ህልም ነው አይደል አይዞህ ቅዠን ነው አይዞህ እያለችው ነበር። ላበላብ ሆኗል። ቆይ ውሃ ልስጥ ብላ ውሃ እየሰጠችው ነው። እዚህ ጋር አቴሽ ለመረጋጋት እየሞከረ ውሃውንም እየጠጣ ነበር። አብቅቷል አይዞህ ብላ አቅፋው እዚህ ጋር ሁለቱም ተቃቅፈው እንቅልፋቸውን እየተኙ ናቸው የሚገኙት። በሌላ በኩል መርጃን እና አቴሽ በጧት ከነ ድሜትና ጀማል ጋር ሆነው እቤት እየመጡ ናቸው።
ወደ ዋናው ቤት ተመለሱ። እዛው ቤት አድረው አስሊ በር ጋር አገኘቻቸው። አስሊ መኮሳተር የለም፣ ፊቷ ላይ መረጋጋት ይታያል። እንኳን ደህና መጣችሁ ስትላቸው ነበረ። ነገር ግን አቴሽ ከዚህ በኋላ በፍጹም የሚያምናት አይመስልም። እዚህ ጋር ከመርጃን አጠገብ እንደቆመ ነበረ። ከዛ አስሊ ይገባኛል፣ እኔን ስታዩኝ እዚህ ቤት ውስጥ ምንም ምቾት እንደምነሳችሁና ምቾት ሊሰማችሁ እንደማይችል ነገር ግን እያለች ዳርዳር ማለት ጀመረች። ለምታስቡት ነገር በሙሉ እኔ እናንተን መውቀስ አልችልም፣ ትክክል ናችሁ። ነገር ግን የእናቴ ነገር የሙዛይን ነገር ሲሻሻል ትቻችሁ ሄዳለሁ፣ ከዚህ የሚሄድና ለእሷ ብዬ ነው እዚህ ያለሁት ብላ ተናገረች። ከዛ በኋላ ጥላቸው እየሄደች ነበረ። እዚህ ጋር ወንዶቹ አቴሽና ጀማል ወደ ውስጥ ይገባሉ። ከዛ በኋላ እዚህ ጋር መርጃና ዲሜት ቀርተው አንድ ላይ መነጋገር ጀመሩ። ያው እንግዲህ ትናንትና ያቴሽ ግል ነበር፣ በጣም ደስ የሚል ነበረ። ማለት ይኸውልሽ አስሊ መርጃ ምን እንደሆነ ታውቂያለሽ? የእንትና የአስሊ ጉዳይ ልታምኛት አይገባም፣ በምንም ታምር እሷን ማመን የለብሽም እያለቻት ነው። በሌላ በኩል እዚህ ጋር እነ ጀማል እና አቴሽ ስልክ እየደዋወሉ ብዙ ነገሮችን መፈለግ ጀምረዋል። ይህም ደግሞ የሃይደር ጉዳይ በጣም ነው ያሳሰባቸው። ሃይደር እና ነዚር አንድ ላይ ከተጣመሩ ብዙ ነገር ማድረግ ይችላሉ። አሁን ቢሮ ከገቡ በኋላ ጀማል እና አቴሽ ብዙ ቦታ እየደወሉ ናቸው። እሺ ወይዘሮ አይዳ አመሰግናለሁ እያለ ነበር ጀማል። እዚህ ጋር አቴሽም እሺ ጥሩ እልካለሁ በቡራክ በኩል እልካለሁ እያለ ነበረ። በስራ ጉዳይ ነው እሱ እንኳን የሚያወራው። ከዛ ስልክ ከተቋረጠ በኋላ ሁኔታው እንዴት ነው ብሎ እየጠየቀው ነበረ። ከትላንትና የተለየ ምንም ነገር አዲስ ነገር የለም። በቃ እስር ቤት እንደተጎዳ ነበር፣ እንደተወጋ ነበረ። ከዛ ከሆስፒታል ድንገት ያመለጠው አለው። በእርግጠኝነት ያለማንም እርዳታ የሰውዬ ሊያመልጥ አይችልም። እንዴት እንደዚህ አይነት የማምለጥ ዘዴ ሊያመቻች ይቻላል? እንዴት አሰበበት ሲሉ ነበረ። ያው ታውቋለህ፣ ሰውዬው እንደዚህ አይነት ነገር ካሰበበት ማንም ሰው ካሰበበት እኮ ያደርገዋል ሲሉ ነበር። አላውቅም እኔ እንጃ፣ ገርሞኛል የሆነ ሰው ከጀርባ አለ እያለው ድንገት ቡራክ መጣ። ወንድሜ ወደ ካምፓኒ ልሄድ ነው ትፈልገኛለህ? እኔ የምፈልገው ነገር ሲሉ ነበረ። ቡራክ እዛ ሄድ ፋይል ትሰጣለች፣ በቃ እሷን አገኛት እያሉ ነበረ። ከዛ ቡራክ እሺ ብሏቸው ይሄዳል። ምናልባት ሃይደር ካገኘውም እንደሚነግራቸው ነግራቸው ሄደ። በሌላ ለዚህ የሽጉጥ መተኮስ ኢላማ እየተለማመደ ነው የሚገኘው። የሚለማመደው ደግሞ በአቴሽ ፎቶ በትልቁ የአቴሽንና የመርጃን ፎቶ አሳጥቧል። ከዛም በኋላ እዚህ ጋር ግን የሚተኩሰው ጎን ለጎን አድርጓቸው ነበር። ፎቶቹን የአቴሽ ጭንቅላ ላይ ነበረ። እንዲህ እያለ ሽጉጥ አንስቶ እየተኮሰ ነበረ። ከዛ ደግሞ መልሶ ያቀባብላል። ከዛ በኋላ በድንገት ሃይደር መጣ። ሃይደር እንደመጣ የልጄ ፎቶ እዚህ ጋር ምን ያደርግላል አንሳው እያሉ ነበረ። ሃይደር ምንድነው አመለካከትን የቀየረው? ከዚህ ቤት ምን ስትል ነበረ ብሎ አስታውሰው። ከዚህ ቀደም ሃይደር በጣም ብዙ ነገር ላያጣ ከጫፍ ደርሶ ነበረ። ከዛም በኋላ ምናልባትም መርጃንም ዋጋ መክፈል ካለባት ብሎት ነበረ። አንተ እንዴት ልጅ ላይ ትጨክናለህ? እንዴት የገዛ ልጅ ላይ ልጨክን ቻልክ እያሉ ነበር። ሃይደር ግን ለዓላማዊ ብዬ ከዚህ በፊት ማድረጊው ነበር፣ አሁንም ማድረጓለሁ ብሎ በድፍረት እየተናገረ ነበረ። አሁን ነዚርን ያስታውሰዋል። ምንድነው አቋምን ያስቀየረ? ምንድነው እንደ አዛኝ እንደ ክፉ አዛኝ የምትሆነው እያሉ ነበረ። እዚህ ጋር ሃይደር ባክቶኝ እያል ነበር። ሽጉጥ አወጣ። ነዚር ሊያነጣጠረበት፣ ሁለቱም ሽጉጥ ሊደቃቀኑ ናቸው። ነገር ግን ነዚር በርካታ ጠባቂዎች አሉት፣ ቅጥረኛዎች። እነሱ እዚህ ጋር ሃይደር የደቀኑበት። ነዚር በተዛናጋበት አጋጣሚ ሃይደር መጠንቀቅ ይኖርበታል። ነዚር እየሳቀበት ነበረ። መርጃን በሉ እንግዲህ ሽጉጡን አውጣና ማነው መርጃ ሊደቅንባት እኔ ላይ አይደለም ገባረ ለመጨከን ካለብን ያለ መጨከን ያለብን እኔ እንኳን ከእስር ቤት አስመልጫለሁ። ተመልከት አትሽ አሁን ቢያገኛ ያስተረፈ ማንን መበቀል እንዳለበት በስነ ስርዓት ባግቦ መታወቅ ይመስለኛል ሲለው ሃይደር ተማሮ ሽጉጡን ወዲያው አዞረና የአቴሽን ፎቶ እየመታው ነበር በተረጋጋሚ። አንበሳ አዎ ይሄን ነው የምፈልገው ስታገኘው አቴሽንም እንደዚህ ግንባሩን ቀጥቀጣ ትልገልልኛል ሲሉ ነበረ። በቃ ለማንኛውም በኋላ እመጣለሁ የሆነ ጉዳይ አለኝ ብሎ ሌር ነበር። እጁን ያዘውና ወዴት ነው የምትሄደው? የትም ሄዳ ትሽን ባክ ሲሉ ነበረ። ምን ማለት ነው አንተ እስረኛ ረከኝ እንዳንተ ምን ማለት ሲሉ ነበር። ሃይደር ተው እስረኛ ምናምን አይባልም። ምን አይነት ቃል ነው የምትጠቀመው? ምን ማለት ነው? ይኸውልህ እውነቱ በጣም ሊያበሳጭና ሊያናድድ ይችላል። ነገር ግን እዚህ መሆን ያለብህ ይሄ እንድትሽለኮለክ ምናምን ነገር አልፈቅድልም እያሉ ነበረ። እዚህ ጋር ሃይደር በድንገት ነበር ቁስሉን እያመመው ነው። ከዛ ተቀመጠ። ቁጭ ብሎ ማሰብ ቀጠለ። በሌላ በኩል መርጃን ነው የምትገኘው። መኝታ ክፍል ማለት አንዳንድ ነገር እያስተካከለች ፎቶዎቹን እየተመለከተች ነበረ። ትናንትና ያሳለፉትን ጊዜ በሙሉ በካሜራ ተቀርጾ ነበረ። ፎቶዎች ናቸው ያሉት አሁን አልጋ ላይ ተበትነዋል። እነዚህን የተበተኑትን ፎቶዎች እየተመለከተቻቸው ነበረ። አያምርም እያለችው ነበር። በጣም ያምራል ይላታል። ሁለቱም አብረው ነው እነዚህ ፎቶዎች እየተመለከቱ ከዛ መልሰው ደግሞ እያስተካከሉ ነበረ። በሌላ በኩል ሙዛይናውን ወደ ሙራት መቃብር ጋር መጣች። መቃብሩን አንድ ቀን እንኳን አይታው ከዚህ በፊት አታውቅም ነበረ። ነገር ግን አሁን ከመጣች በኋላ ሙራት ልጄ ብላ እዛው መቃብሩ ላይ ተዘረጋች። እዛ ተዘርግታ እያለቀሰች ነበር። ልጄ ይቅር በለኝ እያለች ምን ያህል ጠላቶቿ እንደተጫወቱባት ስትናገር ነበረ። ሙራትዬ እባክህ ይቅር በለኝ ብላ አፈሩ ላይ ተደፍታ እያለቀሰች ነበረ። አፈር በአፈር ሆኖ በድንገት ነበረ። እዚህ ጋር ነርሜ መጣች። ተነሽ እባክሽ አንቺ አታስመስይ፣ ተነሽ ከዚህ ሙራት ልጅሽ አይደለም፣ አንቺ የልጅ ገዳይ ነሽ። ነገር ግን ሙራት እኔ ነኝ እናቱ፣ ጥፊ ስትላን ነበረ። ሙዞኝ ተጋፈጠቻት። አንቺ ራስሽ ጥፊልኝ እያለች ነበረ። ልጅ አጠገብ ሆኜ ሀዘኔ
ልወጣ ብላ አሁንም ቢሆን ማልቀሷን እየቀጠለች ነው። እንደዚህ ያረጉትን እንደዚህ የለያዩንን እንደዚህ ያረጉንን እበቀላችኋለሁ እያለች ነው። በሌላ በኩል መርጃን ደግሞ በጣም ደስተኛ ሆናለች። ዛሬ ድንገት አትሽ ወጥቶ ነበረ። ልብሱን ኮቱን አውለቀችና ከልብስ ሳጥን ውስጥ ከልብሱ ጋር መደነስ ጀመረች። ድንገት አትሽ በጣም ልብሱን እያነሳና ያስቀምጥና እኔ ያለውኝ እያላን ነበረ። አብሮ መደነስ ጀመሩ። ቆይ እዚህ ጋር ተሳስተሃል እግር አጣጣለህ 1 2 3 4 1 2 3 4 እያለች ስታሳየው ምንድን አልገባኝም እያላ ነበር። እንዴ ለሰርጋችን ምንደንሰው ነው? በጣም ትልልቅ ሰዎች እኮ ይጋበዛሉ ምናምን ነገር ማስደመም አለብን እነሱን። ይሄ በሰርጋችን ቀን መደነስ ያለበት ዳንስ ነው ብላ ሁሉን ነገር እያሳየችው ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።